ሰላም ጤና ይስጥልኝ አድማጮቻችን፣ ይህ የኢቲ ቦኖ ሚዲያ ነው። የዕለቱን ዜና ይዘንላችሁ ቀርበናል። በቅድሚያም አርዕስተ ዜና። የዛሬ አበይት ዜናዎች እንደሚከተሉ እናቀርባለን። በመካከለኛው ምስራቅ የተነሳው አዲስ ቀውስ ቀጠናውን ወደ ታላቅ ጦርነት ሊከተው የሚችል ስጋት እያንዣበበ ይገኛል። ሌላው የሱዳን አለመስከን በሚሊዮኖች የሚቆጠሩ ሰዎችን ያፈናቀለው ግጭትና የሰብአዊ መብት ተሟጋቾች አዲስ ማስጠንቀቂያ። ሌላው የዓለም አየር ንብረት ድንገተኛ ለውጥ በበርካታ ሀገራት ታይቶ የማይታወቅ የሙቀት ማዕበል፣ የጎርፍ መቅሰፍ። ሌላው የአርቲፊሻል ኢንተለጀንስ ኤአይ ፈጣን እድገት የዓለም የስራ ገበያን ሊያወዛግብ የሚችል አዲስ የቴክኖሎጂ። እነዚህን በተመለከተ ዝርዝር ሀሳቦቻቸውን ይዘንላችሁ ቀርበናል። ዛሬ ዓለማችንን እያወዛገቡ ያሉ አራት ዋና ዋና ክስተቶች አዘጋጅተናል። በተለይም የመጨረሻው አንዳንዱን ሰው የሚመለከት ይሆናል። እስከ መጨረሻው ተከታተሉን። የመካከለኛው ምስራቅ ስጋት። በመካከለኛው ምስራቅ ያለው ውጥረት አሁንም ከፍተኛ ደረጃ ላይ ይገኛል። በዋና ዋና ሀገራት መካከል እየተካሄደ ያለው የኃይል አስተላለፍና የጦር መሳሪያ ዝግጅት ቀጠናውን ወደ ሙሉ የክልላዊ ጦርነት ሊከተው ይችላል በሚል የዓለም መንግስታት ድርጅት ስጋትን ገልጿል። የዲፕሎማሲያዊ ጥረቶች ቢኖሩም የተኩስ አቁም ስምምነት ላይ መድረስ አልተቻለም። ሌላው የሱዳን ሰብአዊ ቀውስ። በጎረቤታችን ሱዳን በጦርነት ምክንያት የተፈናቀሉ ሰዎች ቁጥጥር ውጭ እየሆነ መጥቷል። በሚሊዮኖች የሚቆጠሩ ዜጎች ለምግብና መድኃኒት እጥረት ተጋልጠዋል። የዓለም አቀፍ ረድኤት ድርጅት አስቸኳይ እርዳታ ካልቀረበ ሁኔታው ወደ ባሰ እልቂት ይሸጋገራል ሲል ማስጠንቀቂያ አስተላልፏል። ሌላው የአየር ንብረት መዛባት እና የተፈጥሮ አደጋዎች። በአውሮፓና በእስያ ክፍሎች ታይቶ የማይታወቅ ከፍተኛ የሙቀት ማዕበል የተመዘገበ ሲሆን በሌሎች አህጉራት ደግሞ የከፋ የጎርፍ አደጋ በሺዎች የሚቆጠሩ ሰዎችን አፈናቅሏል። ሳይንቲስቶች የዓለም ሙቀት መጨመር አሁን ወደሚታይ አደጋ መሸጋገሩን እና ሀገራት በአስቸኳይ እርምጃ መውሰድ እንዳለባቸው ያሳስባል። ሌላው የሰው ሰራሽ አስተውሎት ኤአይ እና የስራ ገበያው። በቴክኖሎጂካዊ ቶር አዲስ የተለቀቁ የኤአይ ቴክኖሎጂዎች የሰው ልጅ የሚያከናውናቸውና በርካታ ስራዎች በሰከንዶች ውስጥ መስራት መጀመራቸውን አዲስ ስጋት ፈጥሯል። አዳዲስ የስራ እድሎችን ይፈጥራል ወይስ በሚሊዮኖች የሚቆጠሩ ሰዎችን ከስራ ያፈናቅላል የሚለው ክርክር የዛሬው የቴክኖሎጂ ዓለም አነጋጋሪ ርዕስ ሆኗል። እነዚህ ክስተቶች በዓለም ኢኮኖሚና በእኛ ዘንድ ምን አይነት ተጽዕኖ የሚያመጡ ይመስላችኋል? Their employers' clutches. Now they are stuck in Dubai. Remain anonymous for fear of the police. If they are caught in a raid, they will go to jail. በአረብ ሀገር የሚኖሩ ኢትዮጵያውያን እንግልት፣ በእስር ቤቶችና በማቆያ ስፍራዎች የሚገኙ ወገኖቻችን አሳዛኝ ሁኔታና የሰብአዊ መብቶች ጥሰት። ሌላው የማሰቃየትና የገንዘብ ብዝበዛ ወንጀል። ህገ ወጥ ደላሎችና አጋቾች በወገኖቻችን ላይ የሚያደርሱት አሰቃቂ ድብደባና የገንዘብ መጠየቅ ደውል። ሌላው የቤት ሰራተኞች ድምፅ አልባ ስቃይ፣ ከስራ ሰዓት በላይ መበዝበዝ፣ የደመወዝ መከልከልና አካላዊ ጥቃት የሚያጋጥማቸው እህቶቻችን። ሌላው የመፍትሄ አቅጣጫዎች። ከዚህ አሰቃቂ እንግልት ለመውጣት መንግስትና ድርጅቶች ምን እየሰሩ ነው? ወደ ዝርዝሩ ዜና ስናመራ በሰው ሀገር ወድቀው የተሻለ ህይወትን ፍለጋ ተሰደው አሁን ግን በጨለማ ክፍሎች ውስጥ እየተሰቃዩ ያሉ ወገኖቻችን አሳዛኝ ድምጽ ሰምታችኋል። ዛሬ በአረብ ሀገራት በሚኖሩ ኢትዮጵያውያን ላይ እየደረሰ ያለውን ድብቅና አሳዛኝ እውነታ ይዘንላችሁ ቀርበናል። እስከ መጨረሻው ተከታተሉን። የብዙዎችን ድምጽ አብረን እንሆ።
ይሁን። የእስር ቤቶች የማቆያዎች አስከፊ ሁኔታ በተለያዩ የባህረ ሰላጤው ሀገራት በሚገኙ የእስር ቤቶችና ጊዜያዊ ማቆያ ስፍራዎች አሁንም በሺዎች የሚቆጠሩ ኢትዮጵያውያን በአስቸጋሪ ሁኔታ ውስጥ ይገኛሉ። በቂ የምግብ፣ የውሃ እና የሕክምና አገልግሎት ባለመኖሩ ምክንያት በርካቶች ለከፍተኛ ሕመምና ለስነ ልቦና ስቃይ ተዳርገዋል። በተለይም የመኖሪያ ፈቃድ ኢቃማ የሌላቸው ዜጎች በሚደረጉ ድንገተኛ ፍተሻዎች ታፍሰው ወደ እነዚህ ማቆያዎች እየተወሰዱ ይገኛሉ። ሌላው የህገ ወጥ አጋቾችና ደላሎች የገንዘብ ብዝበዛ። ከአስደናቂውና ከሚያሳዝነው እውነታ አንዱ ደግሞ በየሀገር ድንበሮች ላይ የሚፈጸመው አሰቃቂ ድርጊት ነው። ህገ ወጥ አጋቾች የወገኖቻችንን እጅና እግር በማሰር አካላዊ ማሰቃየት እያደረሱባቸው በቪዲዮ በመቅረጽ በሀገር ውስጥ ለሚገኙ ቤተሰቦቻቸው በመላክ ከፍተኛ ገንዘብ ይጠይቃሉ። ይህንን አሰቃቂ ድርጊት መቋቋም ያቃታቸው በርካታ ንጹሐን ህይወታቸውን አጥተዋል። ሌላው የቤት ሰራተኛ እህቶቻችን ያተሰማ ስቃይ። በየአባወራው ቤት ውስጥ ተቀጥረው የሚሰሩ እህቶቻችን የሚያጋጥማቸው እንግልት ደግሞ የከፋ ነው። በቀን እስከ 18 ሰዓት ያለ እረፍት መስራት፣ ፓስፖርት መሬት ተቀምጦ እንዳይንቀሳቀሱ መደረግ፣ የወራት ደመወዝ መከልከልና አካላዊ እንዲሁም ስነ ልቦናዊ ጥቃቶች አሁንም ተበራክተው ይገኛሉ። ብዙዎቹ እርዳታ የሚያገኙበት መንገድ በመዘጋቱ በየቀኑ እያለቀሱ ይገኛል። ሌላው የዲፕሎማሲ ጥረቶች እና የዜጎች ጥሪ ምንም እንኳን የኢትዮጵያ መንግስት ከተለያዩ ሀገራት ጋር በመነጋገር ዜጎችን ወደ ሀገር የመመለስ ስራዎችን እየሰራ ቢሆንም የእንግልቱ መጠን ከተሰራው ስራ በላይ በመሆኑ አሁንም እርዳታ ይፈልጋሉ። ተጎጂዎቹና የሰብአዊ መብት ተሟጋጆች የዓለም አቀፍ ማህበረሰብ እና የመንግስት ትኩረት በአስቸኳይ እንዲጠናከር ጥሪ እያቀረቡ ይገኛሉ። በሰው ሀገር እየተሰቃዩ ላሉ ወገኖቻችን መፍትሄው ምን ይመስላችኋል? ይህ መረጃ ለብዙዎች ደርሶ ድምጽ እንዲሆን ቪዲዮን ሼር ማድረጋችሁን አትርሱ። ሀሳባችሁንም ኮሜንት ላይ ጻፉልኝ። አድማጮቻችን፣ የዕለቱን ዜና በዚሁ አብቅተናል። በሚቀጥለው ፕሮግራም እስከምንገናኝ የኢቲቦኖ ሚዲያን ላይክ፣ ሰብስክራይብ፣ ሼር በማድረግ ቤተሰብ ይሁኑ። መልካም ጊዜ